ወይን ጠጁን ከጠጣ ምን ያህል ወይን ጠጁ እሱን እንደሚያሳብድ ታውቃለህ? ምን ያህል እንደሚያሳብድ። ቅድም ኖርማል የሄደ ሰው ሄዶ ወይን ጠጅ ያለበት ቦታ ገፍቶ ጠጥቶ ግን ሲመለስ ማንነቱን በሙሉ የተቆጣጠረው ምንድነው? ወይን ጠጁን። ስለዚህ እንደ ቅድሙ ኖርማል ሆናለሁ ቢል መሆን አይችልም። ማንነቱን በሙሉ የተቆጣጠረው ማን ነው? ወይን ጠጁ ስለሆነ ወይን ጠጁ በፈቀደው መስመር ደስ ያለውን ያበቃል። ደስ ያለው መሆን ይችላል። ደቀ መዛሙርቱ ወደ ኢየሩሳሌም እየጸለዩ ሳሉን አይደል የእግዚአብሔር መንፈስ ባለ ሃምሳ የሚባልበት ጊዜ ወረደ። ወርዶ ምን አደረጋቸው? እያንዳንዱ ላይ የተከፋፈለ ልሳኖች ቋንቋዎችን አወረደባቸው። ኢቭዶ ነው ታዩ። ውጭ ያሉ ሰዎች እንደዚህ ያሉ። እነዚህ ሰዎች ምን አይነት ቋንቋ ይናገራሉ? መች አበዱ? መችስ እንደዚህ ሆኑ? ግራ ገፍቶናል እንጠይቃቸው መሰለ እስኪሉ ድረስ በመንፈስ ቅዱስ ውስጥ ያለውን እብደት አታውቁም። በመንፈስ በሆል ስፕሪት መነካትን አታውቁም። በመንፈስ ቅዱስ ላይፍ ውስጥ መንቀሳቀስን አታውቁም። እግዚአብሔር ባንተ ያስቀመጠ እግዚአብሔር ባንተ የሚሰራው በመንፈስ ቅዱስ ነው። ታለብ ካልተነካይ አዲስ ሜሴጅ መስማት አትችልም። አዲስ ሜሴጅ የሚመጣው ሆሊ ስፒሪት ለአንተስ ሜሴጁን ሲያቀባብል ነው። መንፈስ ቅዱስ ፈጥኖ ደራሽ፣ መንፈስ ቅዱስ መካሪና አስተማሪ፣ መንፈስ ቅዱስ ወደ እውነት ሁሉ የሚመራ ነው። መንፈስ ቅዱስ ውስጥ የሚፈልቀውን ሜሴጅ አሰምቶ ከላይ ደግሞ ድምፅ ይዞ አንተን በሙሉ የመቆጣጠር ስራ መስራት አምላክ ይለውጥ ይቀያል። ስለዚህ ይሄ መንፈስ ቅዱስ ከምንም ጋር አይለካም። ጠንከር ብለህ ያደርጋል። አንተን ከተቆጣጠረ መንፈስ ቅዱስ አንቺን ከተቆጣጠረ የምትሆኚው ነገር አለ። ሁሉን ነገር መሆን ይችላል። መንፈስ ቅዱስ ግን ተነክተህ ስራ፣ ተነክተህ አገልግል። እግዚአብሔር ካንተ ጋር። መንፈስ ቅዱስ አይለይ። ጸልይ። መንፈስ ቅዱስ ይምከር። መንፈስ ቅዱስ እነሆ አዲስን ነገር አደርጋለሁ ሲል ሰው በእውቀትና በጥበብ ይዞ የሚያመጣ ነገር አይደለም፣ የሚያደርገው ነገር አይደለም። አይታላ መንፈስ ቅዱስ ከሰማይ ስቦ የሚያመጣልክ ሜሴጅ ነው። ክርስቶስ ወደ ላይ ሄደ፣ መንፈስ ቅዱስን ሰጠ። ይመክራችኋል አለ። እኔ በመንፈስ ቅዱስ አማካኝነት እናንተ መክራለሁ፣ እናገርላችኋለሁ አለ። ስለዚህ መንፈስ ቅዱስ ካንተ ከተለየ በጣም ደሃ ነው። ብዙ ሰዎች ከመንፈስ ቅዱስ ጋር ያለው እብድ ስለሚያደርግ አንዳንድ ሰዎች የሚናገሩት ነገር አስተውል። መንፈስ ቅዱስ ወጣ